ሰላም ፋሚሊ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሰናል ማለት ነው። በዛሬ ቪዲዮአችን የምናሳያችሁ ስልካችሁና ኢንተርኔታችሁን በመጠቀም ብቻ በቀላሉ ገንዘብ የምትሰሩበት አፕሊኬሽን ነው ማለት ነው ይዤላችሁ የመጣሁት። ያው ስራውን ትክክለኛ ሪል እኔንም የከፈለ ስራ ነው። ያው አሁን መጀመር አለባችሁ፣ ገና አዲስ ነው ማለት ነው። የአፑን ትክክለኛ ሊንክ ታገኙታላችሁ። እኔ ዲስክሪፕሽን ቦክስ ላይ ከታች አስቀምጫለሁ ወይም ኮሜንት ሴክሽን ላይ ወይም ደግሞ ቴሌግራም ቻናላችን ጆይን በማድረግ እዛ ላይ ሊንኩ ታገኙታላችሁ ማለት ነው። እና ሊንኩ ስትጫኑት ወደ ፕሌይ ስቶር ይወርዳችኋል። ፕሌይ ስቶር ላይ ኦፕን ታደርጋላችሁ ማለት ነው። ኢንስታል ካደረጋችሁ በኋላ ከዛ ወደ አፕሊኬሽን ስትገቡ እዚህ ጋር እንድትመዘገቡ ያመጣላችሁ ማለት ነው። እዚህ ጋር በጉግል ነው ያው ስትከፍት የሚቀላችሁ። በጉግል አንድ ጊዜ ኢሜይልን ስትነኩት ኢሜይላችሁን ዝርዝር ያመጣላችኋል ማለት ነው። እና እዚህ ጋር ኢሜይላችሁን ትመርጣላችሁ። ያው አክቲቭ የሆነውን ኢሜይላችሁን እዚህ ጋር ትመርጡና ከዛ ወደ ቤዚክ ኢንፎርሜሽን ወደምትሞሉበት ቦታ ያስገባቸዋል ማለት ነው። እዚህ ጋር በራሱ ስምና ፕሮፋይላችሁን ሰጀስት አድርጎ ያመጣል። ጀስት ስማችሁን በትክክለኛ በራሳችሁ እዚህ ጋር ትቀይራላችሁ ማለት ነው። እዚህ ጋር ለምሳሌ እኔ የራስ ስም አስገባው ማለት ነው። ታች ጋር ደግሞ ጀንደር አለ፣ ጀንደር ታስገባላችሁ ማለት ነው። እዚህ ጋር ሜል አልኩት ለምሳሌ። ታች ጋር ደግሞ እድሜያችሁ አለ። ያው እድሜያችሁ ከ18 ዓመት በላይ መሆን አለበት። ደግሞ እዚህ ጋር የሚያቀርበው በውጮቹ ነው እና እዚህ ጋር እድሜ ወይም ደግሞ ኤጅ ሞላለሁ ማለት ነው። በርዝዴይ ታች ፕሮፋይላችሁን መቀየር ወይም አለመቀየር ትችላላችሁ። እኔ ኮምፕሊት ትለዋለሁ ማለት ታች ኮምፕሊት እንዳላችሁት ወዴት ያስገባችኋል ማለት ነው? ወደ አፑ ኢንተርፌስ ያስገባችኋል። ባይዘው ይሄ አፕሊኬሽን ትንሽ ላይቭ ስትሪም አፕ ጋር ይመሳሰላል እንጂ ላይቭ ስትሪም ብለን ልንጠራው አንችልም፣ ግን በጣም ይመሳሰል ባህሪ ያለው። እዚህ ጋር ስትገቡ ክሌም ታደርጉታላችሁ። እዚህ ጋር ስትገቡ የሚሰጣችሁ ወይም ደግሞ እንደ ሳይኒን የምታደርጉበት ነገር ነው ማለት ነው። ስትገቡ እዚህ ጋር ክሌም ታደርጉታላችሁ ማለት እና እዚህ ጋር ያው ፋሚሊ የሚላለ ሩም አለ፣ ሂፕሚ የሚላለ መሀል ላይ ዛር ደግሞ ሙቭመንት የሚላለ መጀመሪያ ላይ ደግሞ ሜሴጅ አለ ማለት ነው። እና እዚህ ጋር ዋናው የምታገኙበት ነገር ምንድነው? ኢንቪቴሽን ነው። በአንድ ሰው ኢንቪቴሽን $0.1 ነው የሚያስብላችሁ ማለት ነው። ተመዘገብ ብቻ ያስብላችኋል ማለት ነው። ይሄ ማለት አስቡት 10 ሰው ኢንቫይት ብታደርጉ $1 ትሰራላችሁ። እና ይሄን አፕ ቶሎ ከጀመራችሁት ብዙ ያልጀመሩ ስላሉ ጀስት ለእነሱ ኢንቪቴሽን በመላክ አሪፍ ገንዘብ ትሰራላችሁ ማለት ነው። እና የኢንቪቴሽናችሁ ሊንካችሁን ለማግኘት እዚህ ጋር ነው የምትገቡት። ሂፕሚ የሚለው መሀል ላይ ስትገቡ እዚህ ጋር ያመጣላችኋል ማለት ነው። እዚህ ጋር ኢንቫይት ብሎ $0.1 ብሎ እዚህ ጋር ያመጣላችኋል ማለት ነው። ይሄን ኮፒ በማድረግ በማንኛውም ሶሻል ሚዲያ ኢንቪቴሽን ልካችሁ ማስመዝገብ ወይ ማግኘት ትችላላችሁ ማለት ነው ኮሚሽን። ሌላ ደግሞ ኢንካም ምንድነው? ያው እንደ ላይቭ ስትሪም አፕ ነው ብያችኋለሁ። እዚህ ጋር ታስኮች አሉ፣ ሌሎች ፋሚሊ ክሬት እያደረጋችሁ የምታገኙበት ብዙ አይነቶች መንገዶች አሉ። እሱን ደግሞ በሌላ ጊዜ በደንብ ቪዲዮ ሰራላችኋለሁ። ግን ሌላኛው ዋናው ነገር ምንድነው? እንዴት ነው ዊዝድሮ የምናደርገው? ሚኒመም ዊዝድሮ ስንት ነው የሚለው ጥያቄ ነው። እሱን እዚህ ጋር አሳያችኋለሁ። እሱን ለማግኘት አንድ ጊዜ እዚህ ጋር ባላንሳችሁን ትነካላችሁ። እዚህ ጋር ባላንሳችሁን የምታገኙት የት ነው? ሂፕሚ የሚለው ጋር መሀል ላይ ስትገቡ ላይ ጋር ዊዝድሮ የሚል ምልክት አለ እንደምታዩት ላይ ጋር ጫፍ ጋር። ይሄን አንድ ጊዜ የምንኩበት ታይም ዊዝድሮ በምታደርጉበት ዋሌት ያመጣላችኋል። ያው እዚህ ጋር ደስ የሚለው ክሪፕቶ ነው ማለት ነው ዊዝድሮ የምታደርጉት። እንደምታውቁት ክሪፕቶዎች ደግሞ በጣም ትንንሽ ዶላሮችን ዊዝድሮ የማድረግ እድል ይሰጧቸዋል ማለት ነው። እና እዚህ ጋር ዊዝድሮ ስትሉት ለምሳሌ እኔ $0.1 አለኝ። ያው በዚህኛው አካውንቲ ሰርቻለሁ ብሏል፣ ግን ይሄ እየከፈኩ ያሳየኋቸው አካውንት ነው። እዚህ ጋር ለምሳሌ እኔ $0.1 ዊዝድሮ ማድረግ ብፈልግ አንድ ጊዜ ነካዋለሁ። አሁን እኔ በዚህ አካውንት ምንም ሰው ኢንቫይት አላደረኩም። ራሱ ስገባ $0.1 ነው ማለት ነው። ይሄን ዊዝድሮ ማድረግ እችላለሁ። እዚህ ጋር ስትገቡ ምንድነው መጠንቀቅ ያለባችሁ? ዊዝድሮ ላይ ክሪፕቶ ስትመርጡ እዚህ ጋር USDC መሆን አለበት። USDT ምናምን አይቀበል። ባይናንስ ላይ ስትመርጡ መጠንቀቅ አለባችሁ ማለት ነው። እና ኢተሪየም ታስገባላችሁ፣ እዚህ ጋር ርዕሳችሁን ታስገባላችሁ። ጀስት ዊዝድሮ ማድረግ ነው ማለት ነው። እና ከ24 እስከ 72 ሰዓት ባለው ይገባላችኋል ማለት ነው ገንዘባችሁ። እና በዚህ መልኩ ይህ አፕሊኬሽን ላይ በደንብ መስራት ወይም ደግሞ ኢንካም ማግኘት ትችላላችሁ ማለት ነው። እና መጀመሪያም እንዳልኳችሁ ኢንቪቴሽን ብቻ አይደለም እዚህ አፕ ላይ የሚሰራው፣ ሌሎችም ስራዎች አሉ፣ ታስኮች አሉ። እና የፋሚሊ ክሬት አድርጋችሁ እዚህ ጋር እንደምታዩቸው መጀመሪያ አሉ የሚሰሩ ኢትዮጵያውያን ምናምን አሉ። እና ያው እንደ ፋሚሊ ሆናችሁ የምትሰሩት ስራ ነው ማለት ነው። አዲስ ነው፣ በደንብ ስሩበት። የዛሬው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ፋሚሊ ሆኖ በሌላ ቪዲዮ እስክመለስ ድረስ መልካም ጊዜ